ስለ አፍሪካ ምን ያልታቃለስ? አንደኛ ጥያቄ የሳውዝ አፍሪካን ህዝብ ከአፓርታይድ ስርዓት ነፃ ያወጣ ወይም የመራው መሪ ማን ይባላል? ብዙ አመት ታስሯል። ኔልሰን ማንዴላ ካልክ ልክ ነህ። ሁለተኛ ጥያቄ የማሊ ንጉስ የነበረው ባለሀብቱ ወይም ደግሞ የወርቅ ሀብቱ የሚታወቀው የማሊ ንጉስ ማን ይባላል? ስሙ ማንሳ ሙሳ ካልክ ልክ ነህ። ሶስተኛ ጥያቄ የአፍሪካዋ ሮም በመባል የምትታወቀው የአፍሪካ ከተማ ማነች? የአፍሪካዋ ሮም። አስመራ ካልክ ልክ ነህ። የኤርትራዋ አስመራ በሮም ምሳሌ ተደርጋ የተሰራች ነችና አስመራ ነች። አራተኛ ጥያቄ የኮንጎ የመጀመሪያው መሪ ታላቁ መሪ ማን ነው? ፕራይም ሚኒስቴሯ ማለቴ ነው። ፓትሪክ ሉሙምባ ካልክ ልክ ነህ። አሰቃቂ ሁኔታ ነው የተገደለው። አምስተኛ በሙዚቃዋ ፓን አፍሪካኒዝም የምታቀነቅነው የአፍሪካ ሀገር ያልሆነችው ማን ነች? አፍሪካ ውስጥ አይደለችም፣ ካሪቢያን አካባቢ። ጀማይካ ካልክ ልክ ነህ። ማን? ስድስተኛ አሁን ከበድ እናድርገው። ይህ ባንዲራ የምን ባንዲራ ነው? ወይም ምንን የሚያመለክት ባንዲራ ነው? የምን ሀገር ወይም የምን? ፓን አፍሪካኒዝም ካልክ ልክ ነህ። የፓን አፍሪካኒዝም ባንዲራ ነው። ሰባተኛ ብዙ የፒራሚዶች የሚገኙባት ሀገር የትኛዋ ሀገር ነች ከአፍሪካ ውስጥ? ኢጂፕት ካልክ ልክ አይደለህም። ሱዳን ነች። ሱዳን ውስጥ ነው ብዙ ፒራሚድ ቢገኘው ከኢጂፕት በላይ። ስምንተኛ በአሜሪካ የቀድሞ ነፃ በወጡ ባሪያዎች ስትመራ የቆየችው ወይም የተመሰረተችው የአፍሪካ ሀገር የትኛዋ ነች? በጥቁር ብላክ አሜሪካንስ። ላይቤሪያ ካልክ ነው ልክ ነህ። ለዛም ነው ያልተገዛችው። ዘጠነኛ ታላቋን ሶማሊያ እገነባለሁ ብሎ የኢትዮጵያንም ጭምር የወረረው የሶማሊያ መሪ ፕሬዝዳንት ማን ይባላል? ሲያድ ባሬ ካልክ ልክ ነህ። ማን? ኢትዮጵያን ወሮ የተሸነፈው ማለት ነው። አስረኛ ጥያቄ የናይጄሪያ ንግስት የነበረችው በዝሆን የምትዋጋው የነበረችው በ16ኛው ክፍለ ዘመን የነበረችው የናይጄሪያ ንግስት ማን ትባላለች? እንዳታገኙ ነው 10 ከ10። አሚና ኩዊን አሚና ትባላለች። የመቻችሁ ኩዊን አሚናን ማወቅ አለባችሁ። ስንት አገኛችሁ? ኮሜንት ላይ ካስተር ስንት አገኛችሁ አስቀምጡልኝ። ቀጣይ ደግሞ በወርልድ ሂስትሪ እንገባለን። ይቻማችሁ።